መልካም ስራ የክፉ ቀን ቀናት እያልኩኝ መስከን እንግዲህ በዛሬው ቀን ነገሮች ሁሉ ተሳክተውልን ለ350 ህፃናት የደብተር ስጦታ የአንድ ደርዘን ደብተር የስክሪፕቶ እርሳስ ላጲስ መቅረጫዎችን ያካተቱ ድጋፎችን አስናድርጉልናል። ለመልካም ፍሬ የበጎ አድራጎት ማህበር የተለያዩ ግለሰቦች እዚህ ድረስ በመምጣት ድጋፍ ያደረጋችሁልን ዛሬም በጉልበታችሁ ህፃናቱን ስታስተናግዱና ስትሰጡ የነበራችሁ የበጎ ፍቃድ ሰራተኞች የድርጅቱ ስታፍ ሰራተኞች በሙሉ በአጠቃላይ ላደረጋችሁልን ድጋፍ በእግዚአብሔር ስም ምስጋናዬን አቀርባለሁ። ወደፊትም ከጎናችን አትለዩ። በርካታ ድጋፎችንና የበጎ አድራጎት ስራዎችን ስለምንሰራ እናንተን ድጋፍና እናንተ ከጎናችን መሆናችሁን ስለምንፈልገው ከጎናችን እንድትሆኑልን አሁንም በአክብሮት ጥሬን አስተላልፋለሁ። ተስፋን ለመደገፍ ምንሰራውን የበጎ አድራጎት ስራ ለመደገፍ ለምትፈልጉ በንግድ ባንክ አካውንት ቁጥር 10,12,37,35,45 ደግሞ አለው 10,12,37,35,47 እንዲሁም በአዋሽ ባንክ 01-30-40-18-91-7600 ድጋፍ እንድታደርጉልን እየጠየቁ ለማንኛውም መረጃ በስልክ ቁጥር 0902-45-45-45 ወይም በስልክ ቁጥር 0911-42-74-72 በመደወል መረጃ ማግኘት ትችላላችሁ። በአካል መታችሁ በጉልበትም በሐሳብ ድጋፍ ለማድረግ ለፈለጋችሁ ኮልፌ አጠና ተራ ከቴሌጀርባ እንገኛለን። እግዚአብሔር ያክብርልኝ። ያሳለፍክ ለሁሉም ርዱኝ እያልክ እንደዚህ ያሳለፍክ ነው የምትበላን። እግዚአብሔር እድሜና ጤና ይስጥህ ልጄ። እግዚአብሔር ይባርክህ። እድሜና ጤና ይስጥህ። ረጅም እድሜ ይስጥህ። ዘር ይስጥህ። እናንተም ዘር የሌላችሁ ዘር ይስጣችሁ። ዘሮቻችን ይባርክልን። ደሃን የሚያስታውስ ዘር ይስጣን። እስቲ ደሃ የት ነው ያለው ምለው ወገን ይስጣን። እግዚአብሔር ይስጥልኝ። እኔ ባጎደልኩ መድኃኔዓለም ይሙላ። እግዚአብሔር ይስጥልኝ። እናት በወርቅ ምንጣፍ ያስተኛቸው። የዘላለም ቤታችን ነው። ዘላለም ቤቱ የታመረ ያመረ ያርግላቸው። ያለው ይሰንብት። ልጆቻቸው ይባረኩ። የትልቅ እንጀራ ያብቃቸው። ወልዶ ይሳሙ። ነግዶ ይግቡ። ተምሮ ይግቡ። የትልቅ እንጀራ ያብቃችሁ። ኸይር ያናግራችሁ። ያዋዳችሁ። ያፋቅራችሁ። እነሱ በወርቅ ምንጣፍ ያስተኛቸው። የጀነት በሩን ይክፈትላቸው። የሰላም በሩን ይክፈትላቸው። የሰላም በሩን ያብጅላቸው። ያለ ሁሉም በሰላም ያውለን። በሰላም ያውለን። በሰላም ያግባን። ምርቃታችን ምርቁኝ ይሁን። የመረቅነው ምርቁ ይሁን። የመረቅነው ምርቁ ይሁን። ያግኝበት ያግኝበት። ይዋደድ ይፋቀር። የእናቴ ልጅ ይበል። የአባቴ ልጅ ይበል። ሁሉን ይዋደዱ። ሁሉን ይፋቀሩ። ምንጭን ያፍልቅላቸው። ማር ወተት ድርሻቸው ይሁን። እኛ ይሄንን የደካማ ላብላ የደካማ እንርዳ ምርቃታቸውን እንቀበል ያላችሁ ሰዎች ምርቃትም ይሁንልን። ምርቃትም ይሁንልን። ገነት ያግባቸው። ጀነት ይስጣቸው። በጀነት አልጋ በወርቅ ምንጣፍ በወርቅ አልጋ እግዚአብሔር ያርጋቸው። መድኃኔዓለም ይስማኝ። ገብርኤል ይስማኝ። ሚካኤል ይስማኝ። 44ቱ ይስማኝ። 88ቱም ይስማኝ። እሺ ይበል። ያብጀው። የአገር ሰላም የኢትዮጵያ አማን አገራችን ሰላም ያምጣ። ተሚወራው ተሚፈራው እግዚአብሔር ያድናችሁ። ተሚናገሩት ተክፉ ነገር እግዚአብሔር ያድናችሁ። አግኙ አትገኙ። አግኙ አትገኙ። አግኙ አትገኙ። ልበሱ። ተኳኳሉ። ልበሱ። በትልቁ ምርቃታችሁ ትልቅ ሆኖ ይድረስላችሁ። ዋላችሁ አደራችሁ የሚለው ገለል ያርግላችሁ። ሳይፈልጉት የሚነካው ገለል ያርግላችሁ። ሁሉን ያፋቅራችሁ። ሁሉን ያዋዳችሁ። ተኔ የጎደለ ገብርኤል ሚካኤል መድኃኔዓለም ማተብ ይምታበት። አሜን። ሰላም ያውለን።
ከክፉ ነገር ይጠብቅ፣ ከኃጢአት ነገር ይዘውር። በሰላም ውላችሁ ግቡ። እግዚአብሔር ያድላችሁ። ለድሃ የረዳችሁ እግዚአብሔር ይርዳችሁ። ለድሃ የሰጣችሁ እግዚአብሔር ይስጣችሁ። ይሄ ሁሉ በእናንተ የመጣ ነው ያገኘነው። አግኙ አትጡ፣ አግኙ አትጡ። ልበሱ፣ ክበሩ። የወለዳችሁት ያክብራችሁ። ልጅ አባቴን ይበል፣ ልጅ እናቴን ይበል። ከክፉ ይጠብቀው፣ ከመኪና አደጋ ይጠብቀው፣ ከመንገድ እንቅፋት ይጠብቀው፣ ከመንገድ እንከን ይጠብቀው። በሰላም አውሎ ያግባቸው፣ በሰላም ውሎ ያግባቸው። ሁልጊዜ ወይኑ ድርሻችሁ ይሁን። ሁልጊዜ የምትሰጡ አትጡ። የሞላ ሲሳይ ይስጣችሁ፣ የሞላ ኑሮ ይስጣችሁ። አግኙ አትጡ። የሞተውን የጀነት ያለውን የበረካ የወለዳችሁት ይክበር። የወለዳችሁት አባቴን ይበል፣ የወለዳችሁት እናቴን ይበል። ከሁሉም ቦታ ይሙላለን። ሙሉ እንጀራ ይስጣችሁ። አግኙ አትጡ። ክፉ አያናግረን፣ ያዋደን፣ ያፋቅረን፣ ፍቅር ይስጠን፣ ውዴታ ይስጠን። ያዋደን፣ 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 ያፋቅረን። ሁሉም ዘመድ ያርገን፣ ሁሉም አንድ ያርገን። የመረቅነው መሬት አይውደቅ፣ ቶሎ ይድረስ። እናግኝበት፣ እንደሰትበት፣ እንብላበት፣ እንጠጣበት። እኔ አቅም አለኝ ብዬ አይደለም፣ ቁዋ አለኝ ብዬ አይደለም። ቁዋ ያለው እግዚአብሔር ነው። አቅም ያለው እሱ ነው። ሰጪው እሱ ነው። ነሺም እሱ ነው። ዛሬ ካላሰባችሁት ተሸክማችሁ እንደመጣችሁ ምርቃቱንም ደስታውንም ፍቅሩንም ውዴታውንም ተሸክማችሁ ግቡ። አግኙ፣ አግኙ። ከክፉ ያድናችሁ። አግኙ፣ አግኙ። አትገኙ፣ አትገኙ፣ አትገኙ። አንድም ሕፃን አንድም አረጋዊ ወደ ጎዳና እንዳይወጣ የበኩላችንን ኃላፊነት እንወጣላለሁ። እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ።